ወደ ጎንደር ጉዞ ከስንት ጊዜ በኋላ ወደ ጎንደር ልሄድ ነው። ማይ ጋድ አም ሶ ኤክሳይትድ አም ሶ ሃፒ። የትም ቦታ ብሄድ መጨረሻ ላይ ላይክ ሆም ፊሊንግ የሚኖረኝ ጎንደር ስሄድ ነው። እዛው ስላለኩ ምናምን ነገር ታውቁታላችሁ መቼም ያደጋችሁበት አካባቢ ስትሆኑ እና አም ሶ ሃፒ from like every place. My least favorite in high school የተማርኩበት ትምህርት ቤት ኪንግስ አካዳሚ። ዮርዲ የተማረችበት ትምህርት ቤት ነው። ተመረበታለሁ። አንቺ ያደግሽበት ጥርስሽን የነቃሽበት ነው። በስማ በልጣዬ የምትመጣው ቤት ገብተናል። በጣም ነው የሚያስቅ። I have never seen this kind of funny ሆቴል። ከሽንት ቤቱ አልጀምር ብዬ ነው። ከዛ ቤቱን እዩት፣ አልጋውን፣ ከዚህ መደርደሪያ ምናምን ነገር ተብሎ የሆነ ነገር አለ፣ መቀመጫ አለ፣ የተለያየ አይነት ጫማ ነው። ሽንት ቤት ስንሄድ የተሰባበረ ነው እና ሆቴሉ እንደምታዩት ነው። ሊትራሊ አሉን ነው ለ3 ቀን ያዝነው። 3 ቀን እንዴት እንደምንቆይ I have no idea. Oh my god, this is so disgusting. ከዛ ደግሞ በረንዳው ምናምን እንትን I don't know if it's safe ምናምን ይሁን አይሁን ራሱ አናሹ ራሱ እንዴት ነው ውስጥ ላይ ከምን በላይ ደግሞ like I need the bathroom to be clean. ሌላ ነገር I can't tolerate. ደግሞ ምናዳው ቅድመ አሁን ጥምቀት ስለሆነ ቅድመ ክፍያ ምናምን ክፈሉ ተብሎ ነውና ይከፈልንም። ያው በዚህ ታይም ኦብቪስሊ ብዙ ሆቴል አይገኝም። ቀድመ እኔ እንትን ነበር ታየ በላይ ነበር አስቤ ነበር። እሱ ደግሞ በሆነ ምክንያት ተዘግቷል። ሊትራሊ አሁን ትናቆብኝ so oh my god I'm just going to complain. Okay so ያኛው ስለተዘጋ ይሄኛውን ሀዝም ምናምን ሌላ ቦታ ሞልቶ ነው ተባለ ነገርና ግን አሮ ነው ሪፈንድ የሚያደርጉት ከሆነ ወይም ደግሞ ጠይቀናቸው ሌላ እንዳጋጣሚ ሆቴል ካገኘን maybe we'll do that. I don't think I will stay for like 3 days but just too much dramatic. Anyhow upgrade ተደርጎልና ሆቴሉ ከዛው ማለት ነው ከዛው upgrade ግን እና ሰውዬው he's so kind በጣም ደስ የሚል ሰውዬ ነው። ግን ያው ከምን ይመስላል ይሄን ቴሌቪዥን የት እንዳገኙት ነው ማወቅ ፈልግ ሰጠናዎች ነው ያለነ። ከዛ ቢያንስ አትሊስት በረንዳ አለው ትንሽ ፋንሲ ሳረግባችሁ እንት ቤቱም ከዛኛው ማስቤረር ውሃው ቢያንስ ይሰራል። ይሄኛው አይሰራም ቤቱ ቆይ ስለዛሬ ከዚህ እንቆይና ነገ I think most probably እንቀይር ይመስለኛል። ግን ሰውዬው በዚህ አጋጣሚ thank you so much he's so nice እና እግዚአብሔር ይባርከው። ለመብላት እየወጣን ነው እና ያሰብነው ሃይዴ ሪዞርት አለ ከዚህ እዛ ዝም ብለን እንሄዳለን። ብዙ ምታይ ነገር የለም ማለት ነርተባላ ስንት ብር ነው እግዚአብሔር ስፔሻሉ ነው ኖርማሉ ዊጋ ሄርት እንደዚህ አይነት ዳቦ ባይዘይ እንደዚህ አይነት ዳቦ ጎንደር ውስጥ ብቻ የሚገኝ ዳቦ 75 ብር ውድ ነው። ቀለል ያለ ነው ስለደከመንም ነው በደምብ ታንነ አሁን ሃይሌ ሪዞርት ላይ የለመነው ምግብ ነው የምንበላ ከተገኘ እሱ እንበላለን። ሃይሌ ሰርፕራይዝ ደግሞ እንግዲህ ሌላ ምግብ እንበላለን። ሌትስ ጎ ሃይሌ ቅርብ ነው ዋክ እያደረግን ነው እንግዲህ የምንሄደው። ሃይሌ ደርሰናል። ሄሎ ሃይሌ መጀመሪያ በፊት የነበረው ሆቴል አንድ ማርክ ነበር የሚባለውና ከዛ ሃይሌ ገዛው መሰለኝ አሉና አሁን ለያዳስ ወይና it's different from ከሌሎቹ ሃይሌ እና መዝናኞች ጋር ይለያያል። This one is so beautiful. ዳርን ከዚህ ቁጭ ብላችሁ ማየት ትችላላችሁ። ፋሲል ግን በዚህ ጋር ነው ያሳይ ስምለው ደግሞ ሰንሴት ምናምን ለማየት ከፈለጋችሁ ዲስ ሆቴል እንዴት እንደማወደው like our favorite spot የነበረው ከዚህ ነው ግቢ ያለ ምናምን ነገር እዚህ ነበር የምንመጣውና በጣም የምንወደው ቦታ የነበረ was nice ከፋሚሊ ጋር ለመጣት ራሳችን መጣት ቁጭ ለማለት kind of nice እንጂ ለማለት ወደ ምግብ የለም ተብሎ ስፔሻል ጥብስ ፍርፍር ነው ያዘዝነው። 2 አይነት አለው ማለት ነው። አሁን እሱን እንብላ የሚፈልግ it's good ሲያም so nice አሁን ወደዚህ የመጣ ነው። ማታካይ ሞቅ ሞቅ ይላል። ኢትዮጵያችን ግሪን እኛ ማንችን አንበሳ ቤታችን ጎንደርዬ
እየበላ ያ ሆቴል እናትዋ ጎንደር እናት ጎንደር እና በጥቂቱ ይሄ ይመስላል ማታችን። ነገ ደግሞ ሞር ዲቴል ጎንደር ምን እንደምትመስል ደግሞ በቀን አሳያችኋለሁ። 18 አካባቢም ደግሞ የታደሰው ምናምን ነገር ስላለ እሱ እናዋለን። ኦ ማይ ጋድ this is so beautiful. I just want to cry about this feeling. I miss my city so much. So it's kind of hard, you know, it's kind of hard to talk. But it's kind of healing too. እንዴት ናችሁ? አረ Hello. አይ ማለት Hi. ይፈተሽ Hi. ማነው ስማችሁ? ስማችሁ ማነው? ቢላል ቢላል። እሺ አንተ ስም ማነው? ጀሚ ጀሚ። እሺ ናይስ ቱ ሚት ዩ። ቴንክ ዩ። ዲድ ዩ ጋይስ ስፒክ አማርኛ ወይስ አታወሩ? yes እሺ በእንግሊዝኛ የምታወሩት ታዲያ? ሀበሻ አልመሰላችሁኝም? ጎንደር አም ጎንደር ቱ ጎንደር ያ ያጋጥማል ወንድም ማለት ነው። እንዳንተ አይነት ቆንጆ አችን እንትን ከተለማመድኩ እናቴ እዚህ ሳይክል አሁንም ያለማምዳሉ። ሃይ ሃይ ጉድ ሞርኒንግ እንዴት ናችሁ? ስቴይ ኢን ዳት ሩም በለጋ ዛሬ ሌትስ ጌት ሬዲ ቱ ጎ ቱ ሲ ጎንደር እና ኤክስፕሎር እንድናደርግ እና ጎንደር በደንብ እናያታለን። ጨርሰናል። ሞር አውትፊት ወይኔ ይሄ ቀሚስ ግን በእናትህ በጣም ፈልጌ ነው። ሶ ሌትስ ጎ። እሺ ስሟት ማን ነው? ሰርካለም ግዛቸው እባላለሁ። እሺ ልዩ ጎንደር ከተማ ተወልጄ ነው ያለው። ያው እንግዲህ ጥምቀተ ባህሩን ለማክበር ነው እየመጣሁ ያለው። እሺ እንኳን አደረሰ። እንኳን አብሮ አደረሰን። እናንተንም እንኳን አብሮ አደረሳችሁ። ቴንክ ዩ። እሺ I don't want that. ሰፈር ሁሉ አጠቃላይ የነበረ ቆቀር ቤት ነው የነበረ። እኛ ኤክስቴንሽን ስንማር ነው የምናውቀው 11 12 9 10 እንኳ ከዛ ስለሆነ ከዛ መጠን የሰዓት የምንቀበለውን ብር ቆቀር እንበላበታለን። ከዛ ከዚህ ያለ መሰለህ ፖሊስ ሻይ ይኖራል። ያጥተኛ ነገር ተቆቀር እሺ የልደቷ ጫማ ነው። ኤቭሪቲንግ ሁለት ቆቀር ሁለት ሻይ was nice በስማም ቴስቱ was good። ከመጣችሁ ይሄን ቅመሱት። ያቺ ነጥላ ስንት ናት? የትኛው ነው እያሳየው? አይደለም ያቺኛው ፒንክ ያላት። አዎ አይቀንስም። እሴት አረቻለች የመጨረሻሽ ለምንድን ነው ከዚህ በጣም የተወደደ? አዲስ አበባ ይሻላል ግን 700 እዚህ በጣም ርካሽ ነው። በእውነት አዲስ አበባ 700 እግዚአብሔርን 700 600 ነው በብዛት። ኧረ በብዛት አለ 500 ራስ ነጠላ ሰጥሽን 400 ልስጥ የሚቀንስ እኮ አለ። እሺ የመጨረሻሽ ይለያያል። ያው የቀን ማጋድ so beautiful ዮርዲ የተማረችበት
እንዴት እንደሚያምር ጎንደር ሊሳሪ አታውቋትም። አሁን ደግሞ አውቶ ፓርክ ነው ያለና የሚባለው ጋር my favorite እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን አደረሳችሁ። እነዚህ ሪዘርቭ ናቸው። እኛም ሪዘርቭ ነው። እነዚህ አሁን ጥብስ ለመብላት እየሄድን ነው። ቁርጥ ቤት እንጀራው ግን እንዳልሰባ አይደለም። ይሄ ኖርማል አይደለም። ኖርማል ግን አይደለም። ይሄኛው ኖርማል ነው ራሱ ያልሰው መጣል ሰፈር የፍቅር ላቭ ስትሬት ነው ምናምን ነገር የሚባል ነበረ ድሮ እና ፍቅረኛ ማማቾች ምናምን የሚሄዱበት በዚህ ነው ነበረ። ኦባስተር ሰፈር ፋሲል ቤተ መንግስት ውስጥ ትገኛላችሁ። ጠቅላላ ስፋቱ 7 ሄክታር ነው። የሚጀምረው ታሪክ ወደ ላሊበላ፣ ከላሊበላ ሸዋ፣ ከዛ በግራኛ አህመድ ዘመን በኋላ ነው ወደ ኢትዮጵያ ወደ ጎንደር የመጣው። በዚህ ጎንደር የኢትዮጵያ ዋና ከተማ ሆና ለ250 ዓመት አገልግላለች። ይህ ቦታ በጣም እጅግ በጣም የተከበረ ቦታ ነው። ሁላችንም የምንከበርበት ቦታ ነው። አሁን ያለንበት ቦታ በጣም የተከበረ ነገስታቶች ይኖሩበት የነበረ ሙዚየም አይደለም፣ እንደ አዲስ የተሰራ ቦታ አይደለም። ነገስታቶቹ ይኖሩበት ይራመዱበት የነበረ ቦታ ላይ ነው ያለን። ቤተ መንግስት ነው። በነገራችን ላይ ኢትዮጵያ በ3000 ዓመት በላይ ታሪክ ያላት ሀገር ነች። ወክሎ የተቀመጡ ንጉሠ ነገሥት ናቸው። በቀኝ በኩል እቴጌ ዋናት ሁለቱ የኢትዮጵያን የጦር አበጋዞች አለባበስ ለብሰው የሚታዩት ህጻናቶች ልዑላኖች ናቸው። በግራ በኩል የምታያቸው ንግስቲቱ፣ በቀኝ በኩል የምታያቸው ገንገጥሮች ናቸው። ገንገጥሮ ማለት የንግስት አጃቢዎች ናቸው። ንግስቲቱን 24 ሰዓት እየተፈራረቁ የሚንከባከቡ። ይሄ ቤተ መንግስት ትልቁም የመጀመሪያው ነው። ያሰሩት አጼ ፋሲለደስ በንግስና ስማቸው ዓለም ሰገድ ፋሲል ይባላሉ። ለ35 ዓመታት ኢትዮጵያን ያስተዳደሩ። የነገሱትም በ1624 ጎንደር የመሰረቱት በ1628። ይሄ ቤተ መንግስት የታነጸው ከ1628 እስከ 1660 ባለው መካከል ነው። አጼ ፋሲለደስ ካለፉም በኋላ ከሳቸው በኋላ የመጡት ነጋሲያኖችም ይኖሩበት የነበረ ተመሳሳይ ክዋኔ ያካሂዱበት የነበረ ስፍራ ነው። ስለዚህ በዘመኑ ይሄ ቤተ መንግስት የተለያየ አገልግሎት ይሰጥ ነበር። ታችኛው ወለል የተለያዩ ክፍሎች አሉት። ለተለያየ አገልግሎት ይሰጥ ነበር። ይሄ አሁን ያለንበት ወለል የመጀመሪያው ወለል ነው። 4 ክፍሎች አሉት። ይሄ ዙፋን ቤት እየተባለ ይጠራል። ዙፋን የነገስታቶቹ መቀመጫ ወንበር ነው። መንበረ ዳዊት ይባላል። ይሄ መንበረ ዳዊት የተባለበት ዋና ምክንያት ቀዳማዊ ምኒልክ ጀምሮ እስከ ቀዳማዊ ኃይለ ሥላሴ 237 የኢትዮጵያ ነገስታቶች ዘር ሐረጋቸውን የሚመዙ ከሰለሞናዊ ሥርወ መንግስት ነው። አንደኛው ንግስተ ሰባ ሰለሞን ሄዳ ቀዳማዊ ምኒልክን አርግዛ እንደመጣች በታሪክ ታውቃላችሁ። ተወልዶ ያደገው ማይበላ የሚባል ቦታ አሁን የሐማሴን ግዛት የሆነ ጥንት በአክሱማውያን ነገስታቶች ስር የነበረ ቦታ ላይ ነው። መቀመጫውን አክሱም አድርጎ ያስተዳድር የነበረ የኢትዮጵያ መንግስት ዘር ሐረጉን መዞ ያስተዳድር የነበረው ከሰለሞናዊ ሥርወ መንግስት ነው። ስለዚህ የሚቀመጡበት ወንበር መንበረ ዳዊት የሚባልበት ምክንያት የዳዊት ዘር ነን ለማለት የሚጠቀሙበት ነው። በመንበረ ዳዊት ዙሪያ አንበሶች ይቀመጣሉ፣ ህይወት ያላቸው አንበሶች። እንዲሁም አባቶች
እንኳን ወደ ቤተ መንግስቱ በሰላም መጣችሁ። አሜን። ዛሬ እዚህ ቤተ መንግስት ያስጠራችሁ የንጉሳውያን ቤተሰብ ልጆች በእውቀት ታንጸው በትምህርት በጦር ትምህርት እንዲሁም በንጉሳዊ ስርዓት እንዴት ማደግ እንዳለባቸው ቦታውን ስናስብ ወይን አምባ ምድርን እኔ አስቤያታለሁ። እናንተስ ምን ታስባላችሁ አባቶች? ንጉሥ ሆይ ከዓመት ያን ሰው መልአክ አይለየዎት። አሜን። በእውነቱ ወይን አምባ ማዕከል ሆና መመረጧ ድንቅና ውብ ነው። ቦታ ሆኖ ማዕከል በመሆኑ እንደግፈዋለን፣ እናስፈጽመዋለን። መልካም። He's very happy. He's more than happy to have you here. We are so pleased to have you here, guys. So, is anyone likes to talk to the king? Okay. Can you take your, give it to your friend? ሳቤት የነበረው ነውና በዛኛው ሳይድ ያለው እየታደሰ ነው፣ ይሄኛው ሳይድ አልታደሰም። አንበሶች ምናምን ሊገቡ ይችላሉ ነው ተብሏል። ሊገቡ አይታወቅም። ሲጨርስ ይሄ እየተሰራ ነው። ይሄ ለአንበሶች በጣም ወደው ፋሲል ግንብ ውስጥ በጣም ወደው ደግሞ ይሄ ሶናይስ አዳራሽ የምን አዳራሽ አሮን ነው ስሙን የግብር አዳራሽ ነው ምንድነው? እንዴት እንደምወደው ሉካዲስ ሌላ ካስትል ውስጥ ያለ ነው። አይ ቲንክ ገና እየታደሰ መሰለኝ መውጣት ምናምን አይቻልም። ይሄ የነበረው የብርሃን ሰገድ ቋረኛው ኢያሱና የእቴጌ ብንትዋ ቤተ መንግስት የነበረው ነው። 730 እስከ 1755 ለ15 አመት የቆየ አሁን ደግሞ ቀበሌ 18 ነው ያለንና የቀበሌ 18 ለውጥ ነግራችኋችንም ዲፈረንስ በቃ ከማውቀው ከድሮ የተለየ ነውና ላሳያችሁ። እዚህ ካፌ ቢሆን ኮሌጅ አካባቢ ነው። እንዴት እንደሚያምር ወደ ላይ ስላለች ነው እንጂ ቀበሌ 18 ኖሮ የነበረው ታዲያ አሁን አታውቅም እንዴት እንደሚያምር ማለት ነው። ወሱ ናይስ እና ሃይ እንዴት አደራችሁ? ደህና ናችሁ? ዛሬ ደግሞ ጎንደር ውስጥ ሁልጊዜ በአብዛኛው ጊዜ ቁርስ የምበላበት ቦታ ሀት ካፌ ምናምን የነበረ አሁን ምን ነገር ስሜት የተለጠፈበት ነገር የለም። ግን ደሃብ ላይ ፉል ምናምን ነገር ፋታ ምናምን አላቸውና ከዛ ቁርስ ልንበላ ሄደን ነው እና እኛም ኦርደር ያደረግነው ፋታና ፉል ነው ሁለቱን ለመብላት እና ሻይ። ምግቡ ሲመጣ ደግሞ እንደሚመስል አሳያቸዋለሁ። ፉድ ኢዝ ሂር ፉሉ ነው። ይሄኛው ዳቦ እንዴት ደስ እንደሚል ትኩስ ነው። ፋታችን ደግሞ ይሄ መጥቷል። እኔ ማለት ላይ ፋታውን ብዙ ጊዜ ስንበላ አሪፍ ነው የነበረ። ይሄኛው ብዙም አይጣፍጥም። አይ ቲንክ ሶስ ያንሰዋል እና ተቦጭቦጭ ነገር እና ወዝናት ናይስ። ሻዩ አሪፍ ነው፣ ቅመም ያለው። ይሄ ሻይ ለእናት የሚሆን አይነት ሻይ ነው። ጎንደር
ከመጣችሁ ቤስት ፉድ የሚገኘው ጎንደር ውስጥ ነው። መጣችሁ ብዙ ምሳ ልንበላ ሀስ ሆቴል ነው ያለነው። አሳ ቁላሽ ነው ያዘዝነ። ከዛ ይሄን ደግሞ ሸዌፕስ ደግሞ ቁርስ ለመብላት ሚኒፉ ጋር ገብተናል። Small pastoral house. መጣን ቋጣ ፍርፍርና እርጎ the food was so nice. It was like ትንሹና እጥምጥና ያለ ቋንጣ ፍርፍሩ በጣም የሚጣፍጥ እርጎ በጣም ደስ የሚል ነበረ እና ሰሞኑን እንደውም ብዙ ጊዜ እንጀራ ስበላ እያመመኝ ነበርና this one is nice. እስካሁን ሆዴን አልለፋኝም ምን አላለኝም። hopefully it will be a good one እና አሪፍ ነው። ጎንደር ከመጣችሁ ወደ ሌላ ቀለል ያለ የቤት አይነት ምግብ ቴስት የምትፈልጉ ከሆነ ሚኒፎ ጋር አይተዋል መጣችሁ ቸክ አድርጉት። ቡና ልንጠጣ ፋሲል ቡና ነው ያለነው። የዘመና ቡና ለመጠጣት እናችን መጣለች። ቡና ጎንደር ውስጥ በጣም ርካሽ ነው። 60 ብር ነው በሬሲት መጥቶ የከፈልና ኤንድ አዘር ዋን ደግሞ የዘመና ከዕጣን ጋር ምናምን ሆኖ ማለት ነው። ያኛው ደግሞ ስንት ብር ነው የነበረ? 25 ብር ደግሞ ትናንትና 25 ብር ሌላ ቦታ ተጠራልና አዲስ አበባ ስንት ነው? 50 60 80 ተተሞላ በቃ እንደዚህ ነው። እና here is so nice expensive ግን እርጥብ expensive ነው። ስንት ብር ነበር ይበላል? ሰባ። አሁን ደግሞ ምሳ ሰዓት ልንበላ ኢትዮ ሆቴል ድሮ የነበረው ነው ያው ኢትዮ ሆቴል እና ለሀት ቺክን ምናምን ነገር ሻራማ ምናምን ነገር አላቸው። የተለያየ ቺክን አይነት ኦፕሽን አላቸው። እንትን ዶሮ አሮስቶ ምናምን ነገር አላቸው። ቤቱ ራሱ እንዴት እንደተቀየረ ማለት ነው። ድሮ የምታውቁት ከሆነ ታውቁታላችሁ። ኢትዮጵያ ሆቴል ሻራማ ማለት ነው። አሪፍ ነው ሻራማ ነው። ዋይት ሶስ አለው። ኢትስ 10 out of 10 እንዴት እንደወደድ ነው። በጣም ይጣፍጣል። ሶሱ ምንም አይልም። ትንሽ ደረቅ ነው ምናምን ነገር ሱፐር ደስ አይልም። ከዛ ውጭ ግን ሶሱ እንዴት ደስ እንደሚል ሻራማ ስላይስ እንደውም አሪፍ የሚሆናል መሰለንም ጎንደር ውስጥ ማለት ነው። this one is so nice። በስተመጨረሻ ሰው ሁሉ አሁን እየተመለሰ ስለሆነ ለአንድ ቀን ሌላ ቦታ ሆቴል አገኘና ቀየርና የኛው ፕራይሱ 1500 ነበር። ያው ጥንቀት ሰዓት ስለነበር ለዛ ነው ትንሽ እንትን ያሉት እንጂ አይ ቲንክ ኖርማል ፕራይሱ እንደዛ አይመስለኝም። ግን ወዛ ናይስ ግን ጠቃይ ወሶ ናይስ እውነት ትልቁ ሰውዬ በጣም ደስ የሚል ሰውዬ እንዴት ደስ እንደሚል ብዙ ነገር ፊክስ ለማድረግ ሞክሮልኝ ነበር። we don't like it። አሁን ደረጃ ስለወጣው ነው አሁን ሌላ ቀይራ ሀዚ ይባላል። ይሄኛው መጀመሪያም ልንይዝ ያሰብነው ነበር ከታየ በላይ ቀጥሎ ማለት ነው። ግን ይሄኛው ፉል ነው የነበረ የዛኔ። አሁን አንድ አግኝተናል። ይሄኛው ያኛው 1500 ነበር። ይሄኛው 1930 አይ ቲንክ ኪንግ ሳይዝ ማለት ነው። ግን ኢትስ ናይስ። ከታች ሬስቶራንት ምናምን አለ። ያኛውም ሬስቶራንት አለው። እዚህ ጋር ራሱ ተቀምጣችሁ እንትን ማለት ትችላላችሁ። ውስጡ ደግሞ እንደሚመስል አሳያችኋለሁ። አዲሱን ሮማችን ራሱ ይሄኛው ቴሌቪዥኑ ምንም አይልም። I don't know who is going to watch, but anyhow, I'm not going to complain. Oh, look at this. This is a bigger one. አሪፍ ነው። እቃ ካላችሁ ምናምን it's good. ከዚህ ላይ ደግሞ ከፈለጋችሁ ሜካፓችሁ ምናምን መቀባት ትችላላችሁ። ያኛው እንደዚህ አይነት መቀመጫ ራሱ የለውም። It's kind of cute and fancy. Look at the bed. The bed is so nice. ሰፊ ነው ምናምን ነገር። ከዛ ወደ ሽንት ቤቱ ደግሞ ስንገባ ሽንት ቤቱ is not so nice። ከዚህ ጸጉር ሄር ድራየር ከፈለጋችሁ አለ። there is መስታወት። look at this too and it's good and the shower is so good too. Oh, this one's much better and it didn't have like that much price difference የለውም እና
it's worth it. has it so nice. ከተማው ትንሽ ፒያሳ አካባቢ ነው። ትንሽ ወጣ ይላል። በጣም ወጣ የሚል ቦታ አይደለም። ጥንጥዬ ወጣ ይላል ግን it's worth it. and when it's not holiday time I feel like price cheaper የሚሆን ይመስለኛል። ግን ይሄኛው king size ነው። እንትን ያለው 1930 ብር so it's good compared to the other one. ሰፈሩ ደግሞ ዩስስ ይሄ ጨዋ ሰፈር ምናምን የሚወስዱ መንገድ ነው ነው ራስ ያደርጋል። ቁርስ ታይም መጨረሻ ቁርስ የምበላው ሁሎችም አልበላም ብለው የምበላው ይሄኛው ምንድነው ኮፊ ሃውስ ነው። ኮፊ ሃውስ የሚባለው ቤት ነው። እንዴት እንደሚያምር ከድሮ ራሱ በጣም አሳምረውታል። ውስጡ ደግሞ በውስጥ በኩል በጣም ብዙ ሰፊ ነው። ኬክ ምናምን አላቸው። ቁርስ ማንኛውም አይነት ቁርስ አላቸው። ጎንደር የቻው I'm going to cry. የጎንደር ቆይታ አጠቃላይ ሄድ ይመስል ነበር። it was fun, it was nice, ደስ የሚል ነው። ጎንደር has like a lot of change. I'm going back to Addis. And don't forget like, share, subscribe ማድረጋችሁ እንዳትረሱ. I love you guys. Bye. Hopefully enjoy አድርጋችኋል ብዬ አስባለሁ ይሄን ቪዲዮ. I love you. Bye.